ለወደደን ለእግዚአብሔር ምስጋና ለመሐሪው አምላካችን ምስጋና ለሚረዳን ለእግዚአብሔር ምስጋና ለታዳጊው አምላካችን ምስጋና አሜን ምስጋና ይሁን ለጌታ ለታላቅ እህልም ለመቅመስ ተስኖኛልን ብለብስም ባጌጥም ከቶ አልረካምና በማለት ራሷን እጅጉን የጠላች ነበረች አንዲት ሴት በኑሮዋ ያረካች ከእንግዲህስ በምን ተስፋ አደርጋለሁ ከሆዴም ፍር ጠፍቶ ደርቄያለሁ ብላ እያሰበች ሁሌ የምታዝን ነበረች ያቺ ሴት ምትኖር በሰቀቀን በእርግጥ ይችላል አምላኬ ሊሰጠኝ እስኪ ልለምን ተስፋዬ ቢሆነኝ ብላ ስትጸልይ ኤሊ ተመልክቷት የወይን ጠጅሽን ካንቺ አርቄው አላት ደስ አሰኙኝም ትላቸው አመታት ሳይደርሱ የምትጠላቸው ዛሬ ወደ አምላክ ቅረብና እርሱን አምልክ ሌላውን ተውና ዛሬ በጉብዝና ወራት እያለ ጉልበት አምላክን አስብናና ነገ ያንተ አይደለምና ዛሬን ተጠቀምበት የጉብዝናህን ወራት እያለ ጉልበት አምላክን አስብናና ነገ ያንተ አይደለምና ዛሬን ተጠቀምበት የጉብዝናህን ወራት ዛሬን ተጠቀምበት የጉብዝናህን ወራት የለቅሷችን ወራት እጅግ ቢራዘም ለኃጢአት በመሞት በመጥላት ክፉውን ዮሴፍ ተቸገረ ለማክበር አምላኩን ሆኖም ይህም ቢሆን በአምላክ ያልፋልና ከፍ ብሎ ታየ ተሻገረውና በጌታ ኃይል ሁሉን አልፈህ
ማክበራ ባይደላኝም ቢኖረኝም ባይኖረኝም ካንተ ጋር መሆን ሰላም ነው ለኔም እጅግ ማትረፊያ ነው ሕይወቴ ዘመን በሙሉ በቤት ብኖር መልካም ነው አንተን ደስ የሚያሰኝውን ማየቱ ለኔም ይሻል ነው ስለዚህ ጌታዬ እማጸንሃለሁ በቤት ልኖር እላለሁ እንደተጻፈው እንደ ቃሉ መጥቶ የሰይጣንን ራስ በመስቀል ቀጥቅጦ የአዳምን ልጆች ከጥፋት አዳነ ይሄ ታላቅ አዳኝ ይክበር እንላለን ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ይንገስ ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ይንገስ ከመቃብር ወጥቶ ወደ ላይ ያረገው ዳግም እመጣለሁ ብሎ ቃል የገባው እንደተናገረው መጥቶ የሚያሳርፈን ይክበር ንጉሣችን ሊያከብረን የጠራን ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ይንገስ ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ዓመት ከእርሱ ጋር በሰማይ ሊያነግሠን ከዚያም በአዲስ ምድር ዘላለም ሊያኖረን መርጦ ያከበረን አልፎም ያጸደቀን ኢየሱስ ይባረክ እንዲህ የወደደን ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ይንገስ ክብር የሚገባው አምላካችን ኢየሱስ ለዘላለም ይክበር ለዘላለም ይንገስ ኃጢያንን በክብሩ መጥቶ ሲጥላቸው ፊት የሚቀርብበት በስሜ ለምኑ የሚል ተስፋ ያለበት ከቶ ሌላ ስም የለም ከፀሐይ በታች የኢየሱስ ስሙ ብቻ ነው ስሙ ኃይል አለው የጌታ ስሙ ኃይል አለው የጌታ ስሙ ኃይል አለው የጌታ ኃያላኖች ብዙ ስም በላይ ከብዙ ታዋቂዎች ብዙ ስም በላይ ከስሞች ሁሉ በላይ ታላቅ ስም ያለው መዳን በስሙ ለሰው ሁሉ የሰጠው ኢየሱስ ጌታ ብቻ ነው ስሙ
የጌታ ስሙ ኃይል አለው የጌታ ብዙ አይተህ ብዙም አልፈህ ዳገት ወጥተህ ቁልቁል ወርደህ ታዲያ ዛሬ ምን ሆነህ ነው ልብህ የሚጠራጠረው? እባክህ ታመነው ይቻለዋል፣ አዎን ይቻለዋል። ኢየሱስ ምን ይሳነዋል? ሁሉ ይቻለዋል። ፍጻሜ ተቃርቧል፣ አውሬውም ያይራል እዘን እነዚያ ከሴቶች ጋራ ያረከሱ በፍጹም አይፈሩም የጌታን ፊት ሲያዩ። በክብር ይመጣል፣ በግርማ ይመጣል፣ ከምስራቅ እስከ ምዕራብ ለዓለም ይታያል። በክብር ይመጣል፣ በግርማ ይመጣል፣ ከምስራቅ እስከ ምዕራብ ለዓለም ይታያል። ንጉሡ ሲገለጥ በአባቱ ክብር በዓመፃቸው ጸንተው የራቁት ከእግዚአብሔር ተራሮች ሰውሮን ብለው ይሸሻሉ። ነገር ግን በግርማው በክብሩ ይሞታሉ። በክብር ይመጣል፣ በግርማ ይመጣል፣ ከምስራቅ እስከ ምዕራብ ለዓለም ይታያል። በክብር ይመጣል፣ በግርማ ይመጣል፣ ከምስራቅ እስከ ምዕራብ ለዓለም ይታያል። በስውር አይደለም ጌታችን የሚመጣው፣ በአንድ ስፍራ አይደለም